شيللا يا بوري حاجزنا يا بارو ربي كيساني جدا كوتاتينو لالا ዋው 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 ሶስተኛ ዙር ላይ ተወዳዳሪ ነበር አይደል ሾ ሁሉም አረንጓዴ ነበር የሰጠው እንግሻባይላ የለጇ በባት ግሽላይ እንግሻባይላ የለጇ በባት ግሽላይ ፍቅሯ የለው ከልካይ ኮበሌ አምባውሬና ቦምሉ ዋይና በለኬ አንዲዴ አናፍገሉ አንዲዴ አናፍገሉ አኬክኒ ጃለላ እኒ ሙለታ ገሩ እኒ ሙለታ ገሩ በርካታ የኦሮምኛ ክሊፖችን ሰርቷል። ታይድና አንዲዴ ናዲዴ ባዲያ ነኬሳ ገራቡቴ ታነ ነሂና ኖክሳ ገራቡቴ ታነ ነሂና ኖክሳ ጃለሊ ጎዱጋ ጎዱጋ ዮሲፍ ታቴ ባዴ ዱራነ ጃለታ ነኬሲ ዱራነ ጃለታ ነኬሲ Berasina damase anasis damase Bubben berasinu damase Jira me hali klesi Opsine diyana kdesi Jira me hali klesi Opsine diyana kdesi Ya sororo murmawita Ya sororo murmawita Ya sororo murmawita Bunyo jiruna kita Ya sororo murmawita Ya sororo gurguru gababate jikota sumasrata petate jikuban kamdu kalbi gosinawo amanne tante gumabsabadawo amanne tante gumabsabadawo አዲስ ቋንቋ ፈጥሬያለሁ ማለት እስቲ ልጫፋን ሆቶ ደጋስነ ያደጋ ጋላስነ ያዳዋን ሆሎ ነጋስ ያዳው ሚሊዮን ያሲያራደ ቃል መጠቅነቅ ሲያዳዋን ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ የማቀርብላችሁ ሙሉ የአርት ሰው ነው። ግጥም ዜማ ደራሲ ነው። ከእንደገና ደግሞ ኦሮምኛ ሙዚቃ ላይ በሰፊው እየሰራ ያለ ልጅ ነው። በርካታ የኦሮምኛ ክሊፖችን ሰርቷል። እንዲሁም አብርሃም ወልዴ የሁለተኛው ዙር ነው ባልሳሳት ሶስተኛ ዙር ላይ ነው ያጣኝ። ኦኬ አራተኛ መዘዋወሪያ ላይ ሶስተኛ ዙር ላይ ተወዳዳሪ ነበር አይደል ሾ ሁሉም አረንጓዴ ነበር የሰጠው አይደል? የሚገርም አስተያየት ነበር የነበረው። እንዴት ነበር እስቲ የሰጠው አስተያየትና የተጫወትከው ሙዚቃ? ያው የተጫወትኳቸው ሙዚቃዎች አማርኛም ኦሮምኛም ሲጫወት ነበር እና በጣም ደስ የሚለው ነገርና አጋጣሚ ሆኖ የታየኝና በጣም በውስጤ ደስታን ሲፈጥር የነበረው ነገር ዩኔ በላይ ሶስተኛ ላይ ዳኝቶኛል። ዩኔ በላይን ደግሞ በጣም ነው የምትወደው አቃለ በጣም እኔ ማለት በቃ አድጌ ራሴን ሳቅ እኔ ዩኔ በላይን በጣም ነበር የምጫወተው ስለምወደውም ባህል ሙዚቃ ነው በቃ በጣም ደስ ይላል። በዛ ላይ ደግሞ ድምጼን ራሱ የገራው የዩኔ በላይ ሙዚቃ ነው። ከልጅነት ጀምሮ የነበረውን ሙዚቃዎች ከፊላው ከሚለው ዩኔ በላይ ከፊላው ወጋ ከፊላው ስራ ለቺ የደሜ ስራ ግን ሽሚዬ ሲሰጥህ ግን ምን አይነት ደስታ ነው የተሰማ? በጣም ደስ የሚል ነገር ነው። ሁሉም አረንጓዴ ነው የሰጠው። ሁሉም እኔ አብርሃምም ጥሩ ነገር ነበር ሲሰጠኝ የነበረው አስተያየት። ዩኔ በላይ እንደውም ምን አለ መሰለ ሽመልስ አንተ ኦሮምኛ ብቻ ሳይሆን አማርኛም የመስራት ብቃት እንዳለ ዛሬ አረጋገጥኩ አለኝ። በጣም በቃ ደስታ ተሰማኝ ታውቃለህ። እና የመስራት ፍላጎቴ ራሱ
በጣም ጨመረ ኦቨር ነው። ምክንያቱም ምን ያውቃለሁ በፊት የዮኒ በላይን ስራዎች ትጫወት ነበረ። በአጋጣሚ በጣም የምወደው አርቲስት ነው። ብዙ ጊዜ ተገናኝተናል ዮኒ በላይና እዛ ላይ ሲሰጥቅ አረንጓዴና እኔ ራሴ እያየው ያኔ በጊዜው የተሰማኝ ስሜት ምክንያቱም እኔ ለምሳሌ የሆነ ሰው የምወደው ሰው አለ የኔ ፌቨራይት የሆነ እሱን እንትን ለማለት ስሞክር ስል ግን የሱ ጓደኛ ሆኛለሁ ለምሳሌ ነው ማለት። ስለዚህ ያኔ ሲሰጥቅና ደግሞ አስታውሳለሁ ከኦሮሚያ አርቲስቶች ነው የተባለው። ከኦሮሚያ አርቲስቶች ምንም አሉ አልበም እንኳን አልበም ካላቸው አርቲስት ሰዎች ተርታ ነው መድበን ያለ ተርታ ነው ምን መድብ በድምጽ ነው የተባለውና በጣም የሚገርም ነገር ነበረ። ያው ጥሩ ጊዜ ነበረ። ከዛም በኋላ ግን ቪዲዮ ክሊፕም ለቃል ቆንጆ ኦሮሚኛ ቪዲዮ ክሊፕ ለቃል በየሚዲያው እየታየ ነው። እስቲ ስለሱ ስለ ሙዚቃው ንገረን። ግጥም ዜማው የማን ነው? ዜማ የራሴ ነው። ግጥም ደግሞ ከዲር ነጻፈ ከዲር መርጥ ከዲር ያሲን በጣም ጎበዝ ልጅ ነው። ልጅ በጣም ማለት እስካሁን እንደውም እንደነ የወሰን መታወቅ ያለበት ልጅ ነው። እንግዲህ አንዳንዴ አርት አጋጣሚ ናት። አርትን ለመታወቅ አንዳንዴ ቲፎዞም ያስፈልጋል መሰለኝ እና መታወቅ ከሰዎች ጋር ከትላልቅ ሰዎች ጋር መዋል መታየት ስራው ትንሽ የተደበቀበት ይመስለኛል። እንደውም እኔ ነኝ ጠንከር ብዬ አሁን ኤልሳ ለምሳሌ ያንን እንትን የሰራችው ከሚሴው የሱ ነው። ግጥምና ዜማ የሱ ነው። የሚገርም ነገር እንግዲህ የሚገርም ልጅ ነው። አንተ እኔ ለኔ 3-4 ስራ ሰጥቶኝ የሚገርም ልጅ ነው። በአንድ ስራ ግን እሷ ፈመሰች። አየ በጣም እንግዲህ ከዲር በዚህ ስራ እኮ ተፈላጊነቱ በጣም መጨመር ነበረበት። በጣም እና እሱ ነው ሲሰጠኝ። ዜማው ግን የራሴ ነው። እስቲ ለተመልካቾቻችን በነገራችን ላይ በጣም የምወድለት ስራ ነው። ክብራትና ክብራን ተመልካቾቻችን እንግዲህ ሽመልስ በጣም የልጅነት ጓደኛዬ ነው። በጣም ረጅም አመት ነው አብረን ሙዚቃ ላይ ከክበብ ጀምሮ የሰራ ነውና ብዙ ስራዎች አብረን ሰርተናል። የመጀመሪያ ሙዚቃ እንዲሁም እኔና እሱ የዱከም ወይናት የሚል በኦሮምኛና በአማርኛ ለቀን ነበረ። እስቲ እሱ ሙዚቃ የተወሰነ እንደው ክሊፕ ቀን ነበረ። እስቲ እሱ ሙዚቃ የተወሰነ እንደው ክሊፑን ደግሞ የተወሰነ እኔ አሳያቸዋለሁ ቆርጬ። ስለዚህ እስቲ ስለ ሙዚቃው እስቲ ሙዚቃው እንግዲህ ታሪክ አለው። አንድ ሰው ያለምንም ምክንያት አንድ አርቲስት ያለምንም ምክንያት አይሰራም። እውነት ነው። ፖለቲካዊ ያለ ከፖለቲካም ውጭ ሆኖ ደግሞ ስለ ፍቅር መሰራቸው ስራዎች አሉ እና እኔ ያው በፍቅር ደረጃ ነው የሰራሁት ያንን ስራ። ኦኬ ከላው ልበልል መሰለኝ ዋይ ናበለኬ አንዲዴ አናፍገሉ አንዲዴ አናፍገሉ አኬክኒ ጃለላ እኒ ሙለታ ገሩ እኒ ሙለታ ገሩ ታኢጀና አንዲዴ ናዲዴ ባዲያና ኬዛ ገራ ሙርቴ ታና ነሂሚና ኖብሳ ጃለሊ ኮዱጋ ካዱጋ ዮሲፍ ታቴ ባዲ ዱራነ ጃለታ ነረኬሴ አብዲ ዱራነ ጃለታ ነረኬሴ አብዲ አዲማኒ ጆሎማ አና አና ሲገንገነማ ወኔ ኮኩልኮሎ ማደሲቴ አማ አሙማቴታና በጣም የሚገርም በእውነት በጣም ግጥም ዜማው በጣም ያምራል። በዛ ላይ ደግሞ 1 ሚሊዮን ቪው ገብቷል። ምን ላይ ነው የተጫነው? ገብቷል። አሁን እንደውም ከዛ በላይ መሆን ነበረበት። በጣም መወደው ግጥም ዜማ ነው እንዳያችሁት። ሰው በጣም ይወደዋል እሱ ሙዚቃ። ምክንያቱም የሆነ ከህይወት ጋራ ምናምን ታያይዘዋለህ። አፍቅረ ስታጣ በቃ የሆነ ተስፋ የምትቆርጥበት አይነት ፍቅር ከሆነ ሰው ይጋበዛል። በዛ ዙሪያ ውስጥ ነው ሰው በዛ አንግል ነው የሚያየው ያንን ሙዚቃ
እና እኔ ይሄ ሙዚቃ ስሰራው መድረክ ላይም ስሰራው ባይን ነው የሚያመጣው ለራሴው እንትን ይለኛል። ምክንያቱም የራሴው ታሪክ ስለሆነ የማህበረሰቡም ታሪክ ይሆናል ብዬ ስላሰብኩኝ ነው። ዜማውም ደግሞ አሳዛኝ የሆነ ዜማ ነው፣ አንጀት የሚበላ ዜማ ነውና በጣም ለዛ ነው እንደዛ የሰራሁት። ሚሊ በጣም አሪፍ ስራ ነው። ሁላችሁም እንግዲህ ዩቲዩብ ላይ ነገራቸውና ምን ላይ እንደተጫነ ስሙንም አብራ አስተዋውቃቸውና። አዎ ያው ይሄን ስራ የሰራው ኪያ ከበደ ነው። ኦኬ ኪያ ከበደ ማለት በዛን ጊዜ ብዙ ልፋት ከኔ ጋር የለፋ ሰው ነው። ከኔ ጋር ውጣ ውረዱን አይቶ ምናምን ሳንቲም እንኳን ብዙ ሳንቲም ሳንከፍለው ነው የሰራውና ራሱ ላይ ጭኖ ነው አሁን በሱ ዩቲዩብ ላይ ነው ያለው። ኪያ ከበደ ዋይ አመለኬ እሱ ላይ ነው የተጫነው እና ራሴው ነኝ። ምክንያቱም ተጠቃሚ አይደለሁም ምንም አንድ ቀን እኔ 5 ሳንቲም አልተቀበልኩትም። ምክንያቱም ብዙ ስለረዳኝ እሱም ይጠቀም በሚል እኔ በቃ ስራው ረስቼዋለሁ ኦልሬዲ ማለት ነው። በነገራችን ላይ ብዙ አርቲስቶች የኢትዮጵያ አርቲስቶች ብዙዎቹ የተለያዩ ኢንተርቴይንመንት ላይ ይጭኑና በአግባቡ ሳይከፈላቸው ይቀራል። እነሱም ደግሞ አርቲስቱ ደግሞ አውጥቶ ለመናገር ነገ ላይ ደግሞ እንዴት እሆናለሁ ይላል። ስለዚህ ኢንተርቴይንመንቶች አብዛኛዎቹ በአግባቡ ሳንቲማቸውን ካልሰጧቸው እንዴት አድርገው ነው እነዚህ ልጆች ኔክስት ስራ የሚሰሩት? ስለዚህ ሁላችንም የሚያጋጥመን ነገር ነው። ይስተካከላል ተብሎ ይታመናል። ከእንደገና ዩቲዩብ ሁሉም አርቲስት እየከፈተ ነው በአሁኑ ሰዓት። አማራጭ ሲያጡ የግዴታ ሳንቲም መስጠታቸው የማይቀር ነው። ገብቷል። በአግባቡ መጀመሪያ ክፍያ ፈጽመው ነው መሆን ያለበት። ምክንያቱም ግጥም ዜማ አለ፣ ክሊፑን ሲሰራ አለ፣ ድካሙ አለ፣ ልፋት አለው። ገብቷል። ታውቃለህ፣ የሚሰራው ሰው ነው የሚያውቀው። ዝም ብሎ ሰው ተሰርቶ ሲያይ ቀላል ይመስለዋል። እስቲ ከዛም በኋላ ደግሞ የሰራቸው ስራዎች አሉ። እስቲ ጠቀስ አድርግላቸውና። አዎ የሰራቸው ስራዎች አሉ። ስራዎቼ በርግጥ ያው ከዛ በኋላም ያሶሮሮ ሞርሞቢጣ የሚላለ እሱም ተሰርቷል። ከሚሴ ሰርቻለሁ። ሌላም እንደዚሁ ሾቦጤ ሸዋ ስራ ሰርቻለሁ። እና ከዛ በኋላ እንደውም በጣም ብርታት ነው የሆነ። ምክንያቱም እንኳንም ተወዳዳሪ ሆንኩኝ። ተወዳዳሪም ደግሞ ግብ ያልመጣሁበት ኬዝ የራሴ ኬዝ ነበረ። በዛን ጊዜ የአርቲስቶች ስብሰባ ሻሸመኔ ላይ ነበረ። በዛ ጉዳይ ነው ስልካችን ስለሚዘጋ አብርሃምም ደውሎ አጣኝ። በቃ ቀረው ማለት ነው እንጂ ሌላ ኬዝ ኖሮ በቢጫ ምናምንና በቀይ ተሰናብቻ አይደለም። እና ከዛ በኋላ እንደውም ብርታት ሆነኝ። እነሱ ሲሰጡኝ የነበረው አስተያየት እኔን ገንብቶኛል። በቃ ማለት አርቲስት በአስተማሪ ወይም ደግሞ አንድ አዋቂ የሆነ ነገር ሲለ በዛ ነገር ነው ራስህን እንትን ትላለህ ታበረታለና በጣም አበረቱኝ። እና በቃ ሌላም ስራ እንድሰራ አድርገውኛል። እስከ ዛሬም አልቆምኩም፣ እየሰራው ነው ያለሁት። ሌሎች ስራዎችም አሉኝ። እኔ ቢያንስ ስራዎቼ ቢደመሩ ከአልበም በላይ ነው። ቪዲዮ የሰራሁት የባህል ቪዲዮ ሰርቻለሁ። አያነ ወጋ የሚል አለ፣ እሱንም ሰርቻለሁ። እና አሁንም ደግሞ ሬጌዎች አሉኝ። ሬጌ ሁለት አይነት ሬጌዎች ነው ያለኝ። አንድ በስሎ ሙድ ስለ ሀገር ስለ እናት የተሰራ ነው እና እሱም አለ። አሁንም በቅርብ እንደውም እሱ ለአንድ ሰው ቃል ገብቼ ነው። እናት ነች፣ ሀደ ሲንቄ ብያታለሁ። እሷን በማየት ነው ማለት መልካምነቷ ልክ እቺ ምድር ለሁሉም ሰው የምትሰጠው አይነት አሰጣጥና ረዳድ ስለምትገነዘብ አርቲስቶችን አቃፊ የሆነች እናት ነችና በሷ እይታ እያየሁኝ ነው ይሄን ሬጌ የሰራሁትና ሌላም ደግሞ እንደዚሁ ሌላም ሬጌ አለ። አሁን በቅርብ ጊዜ ውስጥ ክሊፑ ሊሰራለት የተዘጋጀ ሬጌ ቆንጆ ሬጌ አለኝ። እሱም አለ። ሌላም ሸዋ እንደዚሁ ሰርፕራይዝ ነው። አዎ ሸዋም ሰርቻለሁ። ዲኪሳ በጣም በነገራችን ላይ በጣም ድምጽህ አሪፍ ነውና እኔ እንዲያውም ብዙ ኦሮምኛ ዘፋኞች ታዋቂ ዘፋኞች ክለብ ላይ አዲስ አበባ ላይ እማቃቸው እንደዚህ ሲሰሩ በጣም ይገርመኛል። እና ለምንድን ነው ክለቦች ላይ ልሰራ ያልቻልከው? ለምንድን ነው አትሄድም? ወይስ ደግሞ ቀጠሮኝ ብለህ ጠይቀሃል? እንዴት ነው? አዎ ሚሊ እኔ አሁን ከዚህ በፊት አንተም የምታውቀው ታሪክ ነበረ። ጉርድ ሾላ ባለን ሰዓት አንተም እኔ ጋር መተህ ሁሉ ትጠይቀኝ ነበረ እና ትንሽ ያው የስራ ጉዳይ ነው እናንተን ያራራቀን። እኔ ናይት ክለብ ጠርቼ አይደለም አልጠላምም። ምክንያቱም የሚታደግበት ቦታ ነው። ናይት ክለብ ማለት የምትታይበት ትላልቅ ሰዎች የሚመጡበት አቅም ያላቸው ሰዎች አንተን እንኳን አይተው ድምጽህንና አቅምህን አይተው ሰፖርት የሚያደርጉ ሰዎች እዛ ቦታ ላይ ይመጣሉ። ትክክል። ግን እዚህ ሰፈር ላይ ሆነ ማንም ላይክ ይችላል እና
ያንን ነገር ጣልቼው አይደለም። እኔ ምናልባት ከህይወቴ ጋር የሆነ ነገር የተወሳሰበ ነገር ነበርና ቤተሰብ አለኝ እዚሁ ሆኜ በመንግስት ደረጃ ያለ ባንድ አለ። ባንድ ላይ እየሰራው የተንቀሳቀሰ ምናምን የተለያየ ቦታዎች ላይ ለበዓል ምናምን ነገር እንሰራለን። ደሞዝተኛ ነኝ እና ናይት ክለብ ላይ ለመግባት ትንሽ አቅም እንትን ያለኝ ምንድነው ቤተሰብ አስተዳዳሪ ሆኜ ናይት ክለብ ስሰራ ጠቅላላውን እዛው ሆነ ካልሰራ በስተቀር ትንሽ አሁን ፊንፊኔ ወይ አዲስ አበባ ከዱከም ይርቀኛል እኔ። ምክንያቱም አንድ ናይት ክለብ ከ12 ሰዓት እስከ 4 ሰዓት ሊሆን ይችላል። በዛን ሰዓት የምትጓጓዝበት ነገር የሆነች ነገር ካሌለ ትቸገራለህ እንጂ ናይት ክለብ ማለት በጣም ድምጽህን የሚሞርድ ቀን በቀን ታለንት እያደገ የሚሄድበት ነው እንጂ ታለንትክ እየዝቅ እያለ የሚሄድበት አይደለም። እና ጥላቻ የለብኝም። አሁንም ደግሞ ሀሳቤ ራሱ ምንድነው ነገሮችን ትንሽ አሁን ያለውበት ሙድ አሪፍ ነው። አሁን ያለውበት ሙድ አሪፍ ነው። ልጆችም እያደጉልኝ ነው። ልጆች አሉኝ። ልጆችም እያደጉልኝ ነው። ናይት ክለብ የመግባት ህልም አለኝ። አሁንም ነገም ተነገ ወዲያ ትልቅ ሆኜ እኔ አድጌ ራሱ ማለት በአርቱ ራሴን አሳድጌ ትልቅ እንኳን ብሆን ናይት ክለብ ገብቼ መስራት ህልም አለኝ። ምክንያቱም እስከዛሬ የተቀመጥኳትን በአንድ ወር ውስጥ ነው ያካክሳለሁ። ስራ መስራት እችላለሁ። በጣም ብቃት አለኝ እና ይሄን ስለምንድነው ራሴን ትንሽ እንትን ለማለት ፈልጌ አይደለም። እና አብርሃም እንኳን የሆነ ሀሳብ ሲሰጡክ ትችላለህ ስትባል እችላለሁ እንዴ ብሎ ሰው ራሱን ይረሳል። እና ትችላለህ መባልክ ከዚህ በላይ የሆነ ችሎታህን እየፈለቀክ እንትን እያልክ ማምጣትና ራስን ማጎልበት ነው እንጂ ትችላለህ ተብለ ደረትን ነፍተህ እንድትሄድ አይደለም። እና ከነሱ ብዙ ትምህርት ወስጃለሁ። ናይት ክለብ ለወደፊት የመስራት ህልም አለኝ ለማለት ፈልጌ ነው። ሚሊ በጣም ደስ ይላል። አዎ በጣም ደስ ይላል። ምክንያቱም አሁን እንግዲህ እንደምንመለከተው ብዙ ሰው ያየዋል ብለን እናስባለን። ብዙ ናይት ክለብ ያላቸው ሰዎች አሉ አዲስ አበባ ላይ። ስለዚህ እነዚህ ሰዎች ኮንታክት አድርገው ከኛ ጋር ብቃት ያለው ልጅ ነው። በጣም ብዙ ስራዎች አማርኛ ስራዎችም ይሰራል፣ ኦሮምኛ ስራዎችም ብሔር ብሔረሰቦችን ነው የሚሰራው። ይበልጥ ኦሮምኛ ላይ ደግሞ ብዙ ክፍተት ስላለ ናይት ክለቦች ላይ እንደዚህ የመሸፈን እንትኑ ስራ አለ። የባሌ ስራውን ስትሰራ ከዘፋኙ በላይ ነው የምር የምትጫወተውና የተወሰነ ለተመልካቾቻችን የባሌውን ስራ ትልላቸውና ከዛ መጨረሻ ያለውን አስተያየት እንዘጋለን። አዎ እንግዲህ ባሌ ስራን እኔ በጣም ያዳበርኩት እግዚአብሔር ይስጠው ሙስጠፋ አዳማ ላይ ነው ያለው እና የሙስጠፋን ነበረ ሽልላ በሚለው ሙዚቃ ራሴን ያሳደግኩትና ጉሮሬን አክሰንቱ እና ያው አርሲ ሎዴ የምትባል ገጠር ላይ ነው ያደግኩትና አክሰንቱ እንደነበረ ነው። እና ያ አክሰንት ምንድነው በምን አጎለበትኩትና በምን አሳደግኩት ብለ በሙስጠፋ ሽልላ ነው። እና ከዛ በኋላ የራሴንም ስራ እኔ ሰርቻለሁ ባሮ። ሙስጠፋን አሁንም ላደንቀውና ላመሰግነው እወዳለሁ። እና ሁለት ሙስጠፋዎች ናቸው ያሉት ነው የሚባለው። እና ብዙ ጊዜ አስተያየት ሲሰጠኝ ሙስጠፋ እኮ አንድ አይደለም ሁለት ነው ይሉኛል። አንድ ዱከም አንድ አዳማ ላይ ነው ያለው ይሉኛል። እና ከራሴ ልነሳና ወደዛው አጓዝልሃለሁ። እሺ ያ ረበና አባ አመራ ሼክ ባሌ አባ አመራ የረበና አባ አመራ ሼክ ባሌ አባ አመራ የረበና አባ አመራ አባ አመራ አባ አመራ ኦል በረሩ ፊሌ አኒኮ ለንቀቡ ገበረሩ ፊሌ አኒኮ ለንቀቡ ነደቀቢ አብዮ ከነመ ደቀቡ ነደቀቢ አብዮ ከነመ ደቀቡ ሺሊላ የቦረኤ ሀጊዝና የቦረው ረቢ ኬሰኔ ጀዳ ጎታቲኑ ላላ ዋው 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 በጣም የሚገርም ነው። በነገራችን ላይ እኔ እውነት ለመናገር እንደው ተመልካቾች የሚፈርዱት ነው። እኔ ከሱ የተሻለ ነው የምታዜመው። በጣም የሚገርም ነው በእውነት። እኔ በጣም ወደው ጓደኛዬ ረጅም ጊዜ አብረን በአርቱ ላይ ሰርተናል። የመለያየት ነገር ሆኖ
እኔም ያው ተለያይተን በስራ ምክንያት አልተገናኘንም ለረጅም ጊዜ። እኔ በጣም ወደው ጓደኛዬ ነው ሽመልስ፣ አብሮ አደጌ ነው። እስቲ የምትሰጠው አስተያየት ካለ ከእንግዲህ በኋላ ሚዲያዎች ላይ በደንብ ታዩታላችሁ ብዬ አስባለሁ። ምክንያቱም እኔም የተቻለኝን ነገር አረጋለሁ ያው ሚዲያው ላይ ስላለው። እስቲ አንተም ደግሞ በመጀመሪያ አሜሊዬ እኔ ጓደኛዬም ስለሆንክ አይደለም እንደዚህ አቅም ያላቸውን ሰዎች እና በተለይ እንደዚህ ታለንቱ ያላቸውን ሰዎች ከዚህ በፊትም የራስ እንትን ላይ እየጠራህም ኢንተርቪው ስታደርግ ብዙ ጊዜ እመለከታለሁ። እኔንም አንዴም ሁለቴም ጠርተኸኝ ቀርቼ ይባላለሁ በስራ ጉዳይ እና በመጀመሪያ አብሮ አደጌ ሚሊዬ በጣም ላመሰግን እወዳለሁ። በመጀመሪያ ሽምዬ ምክንያቱም ፈልገኸኝ መጥተህ እንደዚህ ሽመልስን እንዴት ዝም ብዬ አየዋለሁ በሚል ሀሳቤ መሰለኝ ኢንተርቪው ያደረከኝ። በጣም ነው የማመሰግነው። እንግዲህ ኢንተርቪው ማለት አንዳንዴ የተደበቁ ሰዎች አሉ፣ ከኔም በላይ ችሎታ ያላቸው ሰዎች፣ በጣም ችሎታ ያላቸው ልጆች አሉ። እንደዚሁ የጋን ውስጥ መብራት ሆነው የቀሩ ልጆች አሉ። ምናልባት እነሱንም እንደዚሁ አንተም ብቻ ሳይሆን ሌሎች ሚዲያዎችም እንደዚሁ ቢዳስሱና ቢያዩዋቸው እነኛን ሰዎች እኮ መርዳት እኮ ነው፣ መርዳት ነው። ይሄ ማለት ኢንተርቪው እንግዲህ አሁን ይሄን ኢንተርቪው አይቶ ሽመልስን ቢያንስ ወይ እንግዲህ አንድ ቦታ ላይ የሆነ ባለ ሀብትም ሊሆን ይችላል፣ አለያ ደግሞ እንደዚሁ የናይት ክለብ ባለቤት ሆኖ ሊመርጠኝ ወይም ሊያገኘኝ የሚፈልግ ሰው ካለ እንደዛ ሊያገኘኝ ይችላል። ይሄን በማድረግ በጣም ላመሰግን እወዳለሁ። ሚዲያ ግዴታዬ ነው ሽምዬ፣ ብቃቱም ስላለ ነው። እና ከምንም በላይ እግዚአብሔር አምላክ በምንችለው ችሎታ እሱ ከጎናችን ሆኖ ይርዳን። አሜን። እና አንተንም እንደዚህ አድገህ ትልቅ ቦታ ሆነ በማየቴ በጣም ደስተኛ ነኝ። አብረን እንሰራለን። ከዚህም በላይ አሁንም ገና መስራት ትችላለህ ሚሊ። እኔንም ይኸው እንደዚህ አሁን እንደዚህ ያበረታታኝ ነው። መጥተህ እንደዚህ መጠየቅ ምናምን ቃለ መጠየቅ ማድረግ በጣም ለኔ ትልቅ ሰፖርት ነው። ብቃቱ ስላለ ነው። በነገራችን ላይ የሚያዩ እንደዚህ ናይት ክለቦችም ላይ ሆነ ኢቨንቶች የሚያዘጋጁ ትላልቅ አዲስ አበባ ላይም ሆነ ከአዲስ አበባ ክልል ውጪ ይሄ ልጅ በጣም ብቃት ያለው ልጅ ነው። ብዙ ሙዚቃዎች ሰርቷል፣ ኦሮምኛ ሙዚቃዎች። እኔ በጣም የሚገርም ነው እና እኔ ደግሞ ካሁን በኋላ የሚቻለኝ ነገር ሚዲያው ላይ የተለያየ ለማቅረብ የራሴን አስተዋጽኦ አበረክታለሁ ብዬ አስባለሁ። ሽምዬ ሌላው በደንብ አማርኛ ሙዚቃዎችም እንደምትጫወት አውቃለሁ። አጥንተህም ብዙ ሙዚቃዎች ምክንያቱም ይሁኔ በላይ ራሱ ድምጹን ሲሰማው ቅላጼው የአማርኛ ራሱ በጣም የሚገርም ነው ብሏልና አንድ አማርኛ ጫፏን ይልልንና ክቡራን ተመልካቾቻችን ያው እንግዲህ በዚህ መዘዋወሪያ ይሆናል ማለት ነው። ያው አርት ገደብ የለውም። ባይዘው አርት ማለት የሚያክሰው አርቲስት ማለት መጀመሪያውኑ ከማህበረሰቡ ወጣ ያለ አንድ እርምጃ ከማህበረሰቡ ወጥቶ ስለ ማህበረሰቡ የሚገነዘበና የማህበረሰቡን ባህልና እሴት ባህላቸውን አውጥቶ የሚሰራ ማለት ነው እና አርቲስት ማለት ገና ሲፈጠር ለዛ ነገር ተፈጥሮ ሊሆን ይችላል እና አርቲስት ማለት በጣም እንግዲህ ብዙ ነገር ሊባልለት የሚችል ነው። አርቲስት ማለት እውነት ነው። ዝም ብለን አርቲስት አንልም እና አርት ገደብ የላትም ያልኩ ምክንያት ስላለኝ ነው። እኔ አማርኛም ሱዳንኛም ምንም ብጫወት ወላይትኛም ብጫወት ሙዚቃ ነው፣ አርት ነው እና የሰራውም አርቲስት ነው። እውነት ነው። ገብቷል? አዎ የሰራውም አርቲስት ነው እና ጫሉ ሁንዴሳ ሙዚቃ ይጫወታል። አጫሉ ነፍሱን ይማረውና ትክክል ነው። ነው ወዳጅ ነው። ከነሱ የተማርነው ነገር ምንድነው ታዲያ? እና ስለዚህ ነው እንግዲህ አማርኛ ተጫወት ካልከኝ ከዩኔ በላይ ቢያንስ የተወሰነው ነው ያለልህ። ግሻባይ ላይ የለችው አበባ ትግሽ ላይ ግሻባይ ላይ የለችው አበባ ትግሽ ላይ ፍቅሯ ከለው ከልካይ ግሻባይ ላይ የለችው አበባ ትግሽ ላይ ግሻባይ ላይ የለችው አበባ ትግሽ ላይ ፍቅሯ ከለው ከልካይ ኮበሌ አምባውሬና ቦምሉ ኮበሌ ሰው እንዳያጣው ኮበሌ ያው ምድራዩን ኮበሌ ቀዳማ ያለው ኮበሌ ቀዳማ ያለው ግሻባይ ላይ የለችው አበባ ትግሽ ላይ ግሻባይ ላይ የለችው አበባ ትግሽ ላይ ፍቅሯ ዓለም ሸጋይ ዓለም ሸጋይ
እቺ የወሎ ልጅ አንገተጅ ጎርጎር እቺ አምባሰል ልጅ አንገተጅ ጎርጎር መንገዱን አስላኝ ሰደዳጅ በዶ መንገዱን አስላኝ ሰዳኛለች በዶ አይበቃም እንዴ? በጣም እኔ እኮ እንታልቅፍ ወደ ሙዚቃውን ልሰራልኝ ነበረ። ያው ክብራትና ክብራን ተመልካቾቼ እንዲሁም ዩቲዩብ ተከታታዮች በአጠቃላይ እውነት እላቸዋለሁ በጣም ብቃት ያለው ልጅ ነው። አዳዲስ ስራዎች በቅርቡ ይዞ እንደሚመጣ ባለሙሉ ተስፋ ነኝ። ምክንያቱም አዳዲስ ስራዎች እየሰራ ነው፣ ቆንጆ ስራዎች እየሰራ ነው ያለው። ሽመልስ ተስፋዬ ብላችሁ ገብታችሁ ስራውን ዩቲዩብ ላይ ለትላለው። በተረፈ እንግዲህ ለሁላችሁ እንግዲህ ይህንን ፕሮግራም ለምትከታተሉ በአጠቃላይ የገባችሁ እንድታበረታቱትና ጥሪን ያስተላልፋለን። መጨረሻ ላይ መልእክት ምንድነው? ለመላው ለአርት አፍቃሪያን ሁሉ አንድ መልእክት ወይም ደግሞ ሀሳብ የሚሰጠው አርቲስት ምን ጊዜ መደገፍ አለበት። አርቲስት ምን ጊዜ መበረታታት አለበት። አርቲስት የሚያስብለው ማህበረሰቡ ነው እና ማንኛውም አርቲስት ነኝ ብሎ አንድ የሆነ ስራ ከሰራው ለማህበረሰቡ አንድ ነገር ፍሬ አፍርቷል ማለት ነው እና ማህበረሰብ ማለት የጀርባ አጥንት ነው። ይህ ህዝብ ማለት እንግዲህ አስብ፣ ያለነሱ መኖር አንችልም። እኛም ያለኛም ቢያንስ ሙዚቃ መስማት አይችልም። እኛ ስላለ ሙዚቃ ይሰማል እና ሙዚቃን አርትን የምታደንቁ ሁሉ ምንጊዜም ለእናንተ ክብርና ምስጋና አለኝ። አርቲስት ፊት ጎን ቆማችሁ እንድታበረታቱ ላለው። ሌላው ነገር ደግሞ እንደዚሁ ጓደኞቼ ከጎን ሆናችሁ ስታበረታቱኝ የነበረ ሙዚቃዬን እየሰማችሁ ሙዚቃ ያምራል ብላችሁ ራሳችሁ ሙዚቃ ስልካችሁ ላይ ጭናችሁ ምን ብላችሁ እየሰማችሁ ይሄው እየሰማን ነው ምናምን እያላችሁ እየደወላችሁ የምታሰሙኝ ሁሉ ጓደኞቼ ቴንኪው፣ በጣም ነው የማመሰግነው። ቴንኪው። አሁንም እንደዚሁ እንግዲህ አበረታቱኝ፣ ከጎኔ ሆኖ ማንኛችሁም ሰዎች አርት አፍቃሪም በሙሉ እንግዲህ ከዚህ በላይ ደግሞ ሰርቼ እናንተን የማስደስትበትን መንገድ ከእናንተ ጋር ሰውን ብቻ ነው እንጂ ብቻዬን ምንም ነገር ማድረግ ስለማልችል በጣም ቴንኪው፣ በጣም ነው የማመሰግነው። እስካሁን ሙዚቃዬን የምትወዱና የምታፈቅሩ ሁሉ በጣም ነው የማመሰግናችሁ። ዩቲዩብ ስም ከልብ እናመሰግናለን። ሁላችሁንም ሼር፣ ሰብስክራይብ፣ ላይክ በማድረግ እንግዲህ ሁላችሁም ከጎናችን ሁኑ፣ ተከታተሉ። ላለው ዩቲዩብን እስቲ አንድ የድሮ እኔ እናንተ ምን ስቃት ሳቅ ነበረች እና አዲስ ቋንቋን ፈጥረሃል አሉ ደግሞ አዲስ ቋንቋ ፈጥሬያለሁ ማለት እስቲ ትንሽ ጫፋን ሆቶ ደጋስን ያደጋን ጋላስን ያዳዋን ሆሎ ነጋስ ያዳው ሚሊዮን ያሲያራቴ ቃል መጠቅነግ ሲያዳዋን ሽሜ ነጋስ ያዳ ጋፍነሽ ያዳውን አንተም ይገርም ነው ኮንኮኔሽን ያዳዋናሽ ያዳ ሽምዬ እወዳለሁ ጓደኛዬ። መልካም ጊዜ ይሁንላችሁ። ቴንኪው እና ሰላም እንዴት ናችሁ? እኔ ኮሜዲያን ሚሊዮን አበበ ነኝ። እንግዲህ ሸንኮራ ቲዩብን ሁላችሁ እየገባችሁ ሰብስክራይብ እንድታረጉ በአክብሮት ጠይቃለሁ። አዳዲስ የኮሜዲ ስራዎችን በቅርቡ ወደዚህ በሸንኮራ ቲዩብ ለቅላችኋለሁ። ሁላችሁንም እወዳችኋለሁ። የቤት ኪራይ ዋጋውን አረወጣ ሰማይ ቁጥር 2 በቅርብ ቀን ይለቀቃል። ቴንኪው